አሁን ወደ አጠቃቀሙ እንሄዳለን አሁን ማለት ነው። በመጀመሪያ ደረጃ ምንድነው ማደርገው እኔ ዋይፕስ ይዣለሁ። ምክንያቱም እኔ ቅባት አልተቀባሁትም። ጠዋት ለሊት ተነሽ ስለነበርኩ ለስራ ማታ በጊዜ ነበር የተኛሁትና ሚኖክሲዲን ብቻ ተቀብቼ ነው የተኛው። ከዛ በኋላ ቅባቱን ለመቀባት ያው 5 ሰዓት መጠበቅ ስላለብኝ ስራ ስላለኝ ተኛውና ስለዚህ በንጹህ ስለሆነ የተቀባሁት። ስለዚህ አሁን ሚኖክሲዲን ብቻ ጠረግ አድርገዋለሁ ማለት ነው። ለምን ምንም ነገር ስለሌለው ማለት ነው እንጂ ከመቀባታችን በፊት ሚኖክሲዲን መጀመሪያ ሙልጭ አድርገን በሳሙና ታጥበን ከዛ በደንብ አድርጎ ፀጉራችን ከደረቀ በኋላ ነው መጠቀም ያለብን ማለት ነው። አያችሁት ወደዚህ ሲመጣ እመልሰዋለሁ በኋላ ወደዚህ። ምክንያቱም እንደዚህ ከሆነማ ግንባሬ ጠፋች። ሲጀመር ግንባሬ ጠፋች። በፎጣ በደንብ መድረቅ አለበት። በነገራችን ላይ በደንብ ማለት ነው። በደንብ መድረቅ አለበት። በደንብ ምንም አይነት ውሃ ነገር መኖር የለበትም። ይሄ ግድ ነው። በፍጥነት እንዲያደርግ የሚያደርግላችሁ ይሄ መርፌ ነው። አያችኋት? መርፌ ነገር ናት። እያት እንደዚህ ሰራለሁ ወደዚህ እንዳይነካብኝ ማለት ነው። ይሄኛው እንዳይነካብኝ ከዛ እንደዚህ አድርጌ ይዝና ያው ትንሽ መርፌ ስለሆነ እንትን ይላለኝ የመም እንትን አለው። ግን ቀስ አድርጋችሁ እናንተ ያው ቻል አድርጓት። እሺ ለአንድ ለ3 ደቂቃ ያክል እናሻለን። ስናሽ ከዚህ ወደዚህ እንዲሁም ደግሞ ከዚህ ወደዚህ ነው የምናሸው። እሺ በነገራችን ላይ ይሄን አልቀበውም። ምክንያቱም አድጓል ኦልሬዲ አያስፈልገውም አድጓል። ስለዚህ የምቀበው ይሄን ፓርት ብቻ ነው። ያው ትንሽ ህመም አለው ግን ቻሉት። እሺ እና ደግሞ 0.5 ከሚለው ይልቅ 1.0 ሚሊዮን ብትገዙ ይሄንን በጣም ቆንጆ ነው። ምክንያቱም 0.5 አታሳምምም ሁላ ዘልቃ ራሱ አትገባም ወደ ውስጥ። እና ደግሞ እኔ ግርም የሚለኝ የፊቴ ጥራት ነው። ባይዘዋይ ፊቴ እንኳን ያው ሁሌም ንጹህ የሆነ ቆዳ ነው ያለኝ። ግን ለፊት ጥራት የምትቸገሩ ለማዲያት የምትቸገሩ ሰዎች አላችሁና በማዲያት የምትሰቃዩ ልጆች አላችሁ። ማዲያት ፊታችሁን ያበላሸባችሁ ያለ እድሜያችሁ አላችሁና ለሱ ደግሞ ቪዲዮ ሰራላችኋለሁ። በትንሽ ብር ማዲያትን መላቀቅ እንደምትችሉ አሳያችኋለሁ ማለት ነው በቀጣይ ቪዲዮ። ትንሽ የህመም ስሜት አለው። ለመጀመሪያ ጊዜ ሊያማችሁ ይችላል። ግን ያው እናንተ ደጋጋሚ ስታደርጉት የህመም ስሜት አይኖረውም። ግን ትንሽ አለው። ምክንያቱም ወደ ውስጥ ቅባቱ ዘልቆ ገብቶ የምንፈልገውን ውጤት እንደምንፈልገው እንዲሆንልን ነው ዋናው ጥቅም የዚህ ማለት ነው። ለ3 ደቂቃ ያክል በዛኛውን ጎን ያለውን ኖርማሊ በዚህኛው ደግሞ ለስፒድ ጨምሬ ቶሎ እንዲጨርስ ቪዲዮ እንዳይረዝምብኝ ለእናንተ ማለት ነውና በደንብ አድርጌ አሽቻለሁ ማለት ነው። ይሄ ሮለር ያው በሳምንት 2 ጊዜ ነው የምትጠቀሙት። በሳምንት ከ2 ጊዜ በላይ አይመከርም። በሳምንት 2 ጊዜ ብቻ ነው የምትጠቀሙት። ለምሳሌ ሰኞ ከተጠቀማችሁ ማክሰኞ፣ ሮብ፣ ሐሙስ እንደገና ሁለተኛውን ትጀምራላችሁ። ከዛ አርብ፣ ቅዳሜ፣ እሁድ በሳምንት ስንት ጊዜ? አንድ ሳምንት ስንት ቀናቶች አሉት? 7 ቀናቶች። ስለዚህ በ7 ቀን ውስጥ 2 ጊዜ ብቻ የምትጠቀሙት ሮሉን ማለት ነው። ምክንያቱም ቶሎ እንዲያድግ ይረዳዋል። ቶሎ ፀጉር በፍጥነት እንዲያድግ ይረዳዋል ማለት ነው። ፎቶውን አስቀምጥላችኋለሁ ከዚህ ሮሉ ምን አይነት እንደሆነ ከፈለጋችሁ ማለት ነው። በነገራችን ላይ ሚኖክሲዲሉን ያለ ቅባት ለይቶ መተው አይቻልም። ምክንያቱም ብዙውን ጊዜ አሁን አይታችሁ ከሆነ የወንዶች ራሱ ጺማቸው ቶሎ ያድጋል፣ ፀጉራቸው ቶሎ አያድግም። ለምን ይመስላችኋል? 30 ደቂቃ ከጠበቅኩ በኋላ እቀባዋለሁ ማለት ነው። 30 ደቂቃ ሞልቶኛል። እየተፈታ ተቸግሬያለሁ። ይሄንን እሺ ጫን አድርገን የምንከፍተው ከዛ 1.0 ላይ እናደርጋለን። 1.0 ላይ እናደርጋለን ማለት ነው። አያችሁት?
ምልክቷ 1.0 ላይ ድረስ ብቻ ነው የምታደርጉ። ከዛ ያው ትንሽ የማቃጠል ባህሪ ያለው እሺ፣ ቅድም በመርፌዋ ስላሸነው ትንሽ የማቃጠል ባህሪ ያለው እኔ ያው ለምጄዋለሁ። አዲስ ስትቀቡ ቆዳችሁ ሲለምደው በነገራችን ላይ የዛናክል የማቃጠል ስሜት የለውም። በነገራችን ላይ የኔ እስከዚህ ነበረ ፀጉሬ፣ አሁን ግን ላጭቸዋለሁ። እስከዚህ ብቻ ተበቃኛለች ብዬ ማለት ነው፣ እንደ ወንድ ጺም እንዳይሆንብኝ። ከዛ ለ3 ደቂቃ ያክል እናሸዋለን። ለ3 ደቂቃ ብቻ በቂ ነው ማሸት ከተቀባ ነው በኋላ ማለት ነው። ለ3 ደቂቃ ያክል እናሸዋለን። 30 ደቂቃ ጠብቅ ያለው ያልኩት በመጀመሪያ ደረጃ ሙልጭ አርጋችሁ ከታጠባችሁ በኋላ በፎጣ ከደረቃችሁ በኋላ በሮሉ ለመጀመሪያ ጊዜ ሲሆን ማለት ነው በሮሉ ታሹታላችሁ። 3 ደቂቃ ያክል 3 ደቂቃ ካሻችሁት በኋላ 30 ደቂቃ ምንም ሳትቀቡት ጠብቁታላችሁ። ካሻችሁት በኋላ ማለት ነው 30 ደቂቃ ተጠብቁና ከዛ አሁን ሚኖክሲዲልን አደረኩ አይደለ ጨመርኩ ሚኖክሲዲልንና አሁን ለ3 ደቂቃ ሚኖክሲዲልን አሸዋለሁ ማለት ነው። 3 ደቂቃ ካሸው በኋላ እተዋለሁ። ለ5 ሰዓታት ያክል ይቆያል። ለ5 ሰዓታት ያክል ውሃም ሳላስነካ ሌላ ቅባትም ሳልጨምርበት እቆይና ከ5 ሰዓት ከሞላው በኋላ ሚኖክሲዲሉ ምን አደርጋለሁኝ ዙሬ ታጠባዋለሁ በባዶ ውሃ፣ በሳሙና ሳይሆን በባዶ ውሃ በደንብ አድርጌ ታጠባውና ከዛ በፎጣ ጠረግ አረገውና በጣም መድረቅ የለበትም። ጠረግ አረገውና ያንን ቅድም ያያችሁትን ብራውኑን ቅባት እቀባለሁኝ። እሱንም ተቀብቼው ለ1-3 ሰዓት ያክል ለ2 ሰዓታት ያቆየውና ከዛ ሻሻ ስሬ እተኛለሁኝ ማታ ማለት ነው። አለቀ። ይህንን ቅባቱን ከተቀባን በኋላ ወንዶችም ሆነ ሴቶች ከተቀባን በኋላ ለ2 ሰዓት ለ3 ሰዓት ያክል ካቆየን በኋላ ስንተኛ ኖርማሊ ሻሻ አስረን ወንዶችም ሆነ ሴቶቹ ሻሻ አስረን ብንተኛ ከዛ ጧት ስንነሳ ፊታችን ስንታጠብ በዛው ቅባቱ ያለችበትን ፓርት በሳሙና በሻምፖ እባካችሁን ፀጉራችሁን ሻምፖ አታስነኩ። ሻምፖ ፀጉራችሁን አታስነኩ። በዶቭ ሳሙና ወይንም ደግሞ በዱር ሳሙና ብቻ ታጠቡ። መጀመሪያ ፀጉራ ጧት ስትነሱ ቅባቱን በዱር ወይንም በዶቭ ሳሙና ታጠቡ ቡና ከዛ በኋላ ፊታችሁን በሚስማማችሁ ሳሙና ታጥባችሁ መሄድ ነው። ከዛ ከፈለጋችሁ ይሄ ደረቅ እንዳይልባችሁ ይሄ ከርደድ የማለት ባህሪ ስለሚኖረው አዲስ ፀጉር ሲወጣ የማይሸት ቅባት ፈሳሽ ወይንም ጭቃ ወልወል አድርጋችሁ በጣም ትንጥ በቃ እንዳያንጸባርቅ ይሄ ብልጭ እንዳያረቅ ቅባቱ በቃ ለስሙ ብቻ አመድ እንዳይመስል ብቻ ወልወል አድርጋችሁ መውጣት ትችላላችሁ ማለት ነው። ስለዚህ ይሄንን ኦሪጂናል ፕሮዳክት ለማግኘት ዋጋው ሚኖክሲዲል 2500 ብር ኦሪጂናሉ ሮለን 1.0 የሚለው 700 ብር ሮሉ ማለት ነው። ይሄን ቅባት ደግሞ ዋጋው ወደድ ይላለኝ። ዋጋው ወደድ ስለሚል የሚፈልግ በትክክልም ትክክለኛ ፀጉር ማውጣት የሚፈልግ በነገራችን ላይ ፀጉር ማውጣት ትፈልጋላችሁ፣ ግን ብር ማውጣት አትፈልጉም። የኔ ማሮች ብር ማውጣት ካለባችሁ ፀጉራችሁ እንዲወጣላችሁ ከፈለጋችሁ ግድ ነው ብር ታወጣላችሁ። ብር ማውጣት ካልፈለጋችሁ ደግሞ ፀጉራችሁ እንደተመለጣችሁ ትቀራላችሁ ማለት ነው። በነገራችን ላይ ሁለት ወዶ አይሳካም ማለት ነው። ሚኖክሲዲልን ወስዳችሁ ቢያንስ እንኳን ይሄንን አቅም ከሌላችሁ ቀለል ያሉ ቅባቶች ቢያንስ እስከ 2000 እስከ 2005 የሚሸጡ ቅባቶች አሉ። ግን 2005 ቢሸጥ ቅባቱ ለ3 ወር የሚያገለግል ነው። በነገራችን ላይ አገልግሎቱምና ሮዝመሪ በውስጣቸው ያለባቸውን ቅባቶች የግድ መጠቀም አለባቸው። አለበለዚያ ሚኖክሲዲል የፈለገ ቆንጆ ሆኖ ቢያድግ መጨረሻ ላይ በቅባት ካልታገዘ መርገፉ አይቀርም ማለት ነው። ስለዚህ ለዛ ነው ይሄን ብራውን ቅባት ከሚኖክሲዲል ካደገ በሚኖክሲዲል የወጣ ፀጉር እንዳይረግፍ ተብሎ የተዘጋጀለት ማለት ነው ማሮቼ። ስለዚህ ሁላችሁም ቢሆን ይሄንን ቅባት በተቻላችሁ አቅም ብትወስዱ በአጭር ጊዜ ለውጥ ማለት። በነገራችን ላይ ሰዎች ፀጉራቸውን ለመሰራት ወይም ደግሞ ፀጉራቸውን የተመለጠውን ለማሳደግ በስንት 100,000 ብር ነው የሚከፍሉ፣ በስንት ሚሊዮን ብር ተከፍሎ ይሰራሉ። ይሄ 40,000 ብር ያልሞላ እኮ ነው። 40,000 ብር ባልሞላ ግን ፀጉርን ምን 40,000 ብር 30,000 ብር በ30,000 ብር ፀጉርን ማሳደግ ቀላል ነገር አይደለም ማለት ነው። ቀላል ነገር አይደለም። ደግሞ በየቀኑ ነው የምትቀቡት፣ ማቋረጥ የለም። አንድ ሳምንት 7 ቀን አይደለ? 7ቱንም ቀን ማቋረጥ የሚባል የለም። ምን አለፋችሁ በየቀኑ ሁሉ ጊዜ። ሲቀጥል ደግሞ ስታቋርጡት 1 አመት እየሞላችሁ ስታቋርጡት በሳምንት በየቀኑ ነበር የምትቀቡት አይደለ? ስለዚህ 1 ቀን ታሳግራላችሁ። ለምሳሌ
ሰኞ ከተቀባችሁ ማክሰኞ አትቀቡም፣ ሮብ ትቀባላችሁ። ሮብ ከተቀባችሁ ሐሙስ አትቀቡም፣ አርብ ትቀባላችሁ። አርብ ከተቀባችሁ ቅዳሜ አትቀቡም፣ ሰኞ እሁድ ትጠቀማላችሁ። እሁድ ከተቀባችሁ እንደዛ ከዛ በአንደኛው ሳምንት ላይ በቀን 6 ጊዜ ትጠቀማላችሁ። ሁለተኛው ሳምንት ላይ በቀን 5 ጊዜ፣ ሶስተኛው ሳምንት ላይ በቀን 4 ጊዜ፣ አራተኛው ሳምንት ላይ በቀን 3 ጊዜ፣ ያንኛው ሳምንት ላይ ደግሞ በቀን 2 ጊዜ። ታዲያ ይሄንን የምታደርጉት ከ6 ወር በላይ ከ6 ወር እስከ 1 ዓመት ከ8 ወር እስከ 1 ዓመት ከተጠቀማችሁ በኋላ ልታቆሙ ስትሉ ነው። አንዳንድ ቀን እያሳገራችሁ የምትጠቀሙት አሁን እንዳልኩት ልክ ለምሳሌ በሳምንት 7ቱንም ቀን የምንጠቀመው አይደለ? በሳምንት 6 ቀን፣ በሳምንት 5 ቀን፣ በሳምንት 4፣ በሳምንት 3፣ በሳምንት 2፣ በሳምንት 1 እያደረግን ግን በሳምንት 2 ጊዜ የሚለውን እንደጋግመዋለን። በሳምንት 1 ጊዜ እንደጋግመዋለን። እንደዛ እያልን ያለማመድን ነው ቀስ አድርገን የምናቆመው እንጂ ባንዴ ቀጥም ባንዴ እርግፍ ማድረግም የለብንም ማለት ነው። ስለዚህ የሚያግዘው ሮዝመሪ ቅባት በውስጡ ከሌለው ዋጋ የለውም ማለት ነው። እና እነዚህ ቅባቶች ደግሞ ለሱ ተብለው የተዘጋጁ ናቸውና ስለዚህ ዋነኛዎቹ በጣም ረጂ የሆኑ እጅግ በጣም ደስ የሚሉና እጅግ በጣም እሰይ የሚያስብል ለውጥ የምታዩበት ነው። እና አውሮፓና አውሮፓ ሀገራት ያላችሁ ሰዎች ነጋዴዎች ካሉ ለምሳሌ ጀርመን ነጋዴ አለ፣ ያው ለመላክ አንቸገርም። ሌሎች ሀገራቶች ያላችሁ ደግሞ ነጋዴዎች የምታውቋቸው ካሉ ወይም ደግሞ እኛ የምናውቃቸው ነጋዴዎች ካሉ አሊያ ደግሞ ቤተሰብ ለመጠየቅ ሰው መጥቶ ዙሮ ለመመለስ ወደ እናንተ ምናምን ሰዎች ካሉ በዛ መልኩ መላክ እንችላለን። ሌላው አረብ ሀገራት ያው ዱባይ እንልካለን። ለምን 24 ሰዓት ነጋዴ ስላለ ኩዌትም እንልካለን፣ ቤሩትም እንልካለን። ሳውዲ ደግሞ ጂዳና ሪያድ ብቻ ነው የምንልካው። ከዛ ውጭ ሳውዲ በጣም ሰፊ ከተማ ስለሆነ ነጋዴዎች ከዛ ውጭ ሌላ ከተማ ስለማይሄዱ ማለት ነው። እና ሌላ ከተማ ያላችሁ ደግሞ ሳውዲ ውስጥ ናቸው። ሌላ ከተማ ሆናችሁ ነገር ግን ሪያድና ጅዳ ቤተሰብ ካላችሁ ወይም ጓደኞች ካሏችሁ ወይም ሌላ ሰው ካለ ደግሞ ማስወሰድ ይቻላል ማለት ነው፣ እናንተ እንደፈለጋችሁ። ምክንያቱም ሰው ካላችሁ ማስወሰድ ይቻላል ዞሮ ካላገኛችሁ እንደዚህ ፈልጋለሁ ከዚህ ሀገር ብላችሁ መልእክት አስቀምጡልኝ ማለት ነው። በመጀመሪያ ሚኖክሲዲል ልክ መጀመሪያ ከመቀባታችሁ በፊት የመጀመሪያ ነገር የምታደርጉት ምንድነው? ጸጉራችሁ ሙልጭ አርጋችሁ ታጠቡታላችሁ። ከዛ ከታጠባችሁ በኋላ በፎጣ በደንብ አርጋችሁ ታደርቁና በደንብ ይሄ ጸጉራችሁ ውሃ ነገር ጥበት መኖር የለበትም። በደንብ በቃ ጸጉራችሁ ምንም ድርቅ ማለት አለበት። በቃ በደንብ ከደረቀ በኋላ በፎጣ አድርቃችሁ እንኳን መጠበቅ አለባችሁ በደንብ እስከሚደርቅ ድረስ ጸጉራችሁ። ከዛ በኋላ በሮል ባሳየሁት ሮል በሳምንት 2 ጊዜ ለ3 ደቂቃ ታሹና ከዛ ካሻችሁት በኋላ 30 ደቂቃ ተጠብቁትና ሚኖክሲዲሉን 1.0 ላይ አርጋችሁ ያሳዩት ምልክት ላይ እስከዛ ተቀዱና አፕላይ ታደርጋላችሁ ማለትም ትቀቡታላችሁ ማለት ነው። ከተቀባችሁ በኋላ ለ3 ደቂቃ ታሹትና ከዛ በኋላ ለእጃችሁን ታጠባላችሁ። ካሻችሁት በኋላ ሚኖክሲዲል ማለት ያው ዞሮ ስለነካጃችሁ እንዳይበቅል እጃችሁ ላይ ጸጉር ማለት ነው። ከዛ በኋላ ሚኖክሲዲሉን ጭንቅላታችሁ ላይ ለ5 ሰዓት መቆየት አለበት። 5 ሰዓታት ከቆየ በኋላ ትታጠቡትና በንጹህ ውሃ ያንን ብራውን ቅባት ትቀባላችሁ። እሱንም በፎጣ አድርቃችሁ ከታጠባችሁ በኋላ ከዛ ትቀቡታላችሁ። ተቀብታችሁ ግን ያው ብታሳድሩትም ችግር የለውም ቢያድርም ማለት ነው። ቆንጆ ነው። እንደው ማታ ነው መጠቀም ያለባችሁ ሁለታቸውንም። ለወንዶች ግን ቀንና ማታ ነው የምትጠቀሙ፣ ለሴት ግን ማታ ብቻ በቀን አንዴ በቂ ነው ሚኖክሲዲል ማለት ነው። እና ክቡራን ተመልካቾች ሳባ ኢትዮ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ብዙ ላይክ ያገኘ ሰው ይሸለማል ማለት ነው። በነፃ ይሰጣል ማለት ነው ሚኖክሲዲል። ስለዚህ ወዳቸዋለሁ፣ አከብራቸዋለሁ። መልካም ጊዜ። ብቻ ግን እንደዚህ አይነት ቪዲዮ ሲሰሩ ከሀስከፓ አይታችሁ በተግባር ላይ ካዋላችሁት ምንም የማትቀየሩበት ነገር አይኖርም ማለት ነው። እኛ ተቀይረን እናንተ የማትቀየሩበት ነገር አይኖርም፣ ትክክለኛውን ኦሪጂናሉን ከወሰዳችሁ ማለት ነው። ብዙ ሰዎች ግን መልኩን አይታችሁ የምትገዙ ሰዎች አላችሁ። መልኩን በማየት ብቻ አይደለም የሚታወቀው ኦሪጂናሉ በመልክ ብቻ ስላልሆነ ማለት ነው ማሮች።